ናችሁ ውድ የቻናላችን ቤተሰቦች? ዛሬ እንግዲህ የምናየው ያው ቲአይ እንደተለመደው ቲአይ ፖርታል ውስጥ አንድ በጣም ወሳኝ የሆነ ኦፕሬሽን ነው ይዤላችሁ የመጣሁት። ዛሬ ቼክ የምናደርገው የተለያዩ ሰርኪቶች ላይ የተለያዩ ፕሮግራሞች ላይ በጣም ዩስፉል የሆነ ኦፕሬሽን ነው። ይሄ ኦፕሬሽን ምን ይባላል? ኮምፓራተር ይባላል። ከባለፈው ክፍል የቀጠለ ነው። ኮምፓራተር ኦፕሬሽን ያው እንደምታዩት ኮምፔር ነው የሚያደርገው። ምንድነው ፈንክሽኑ? በዋናነት ኮምፓራተር የምንለው ኦፕሬሽን ኮምፔር ነው የሚያደርገው ሁለት የተለያዩ ኢንፑቶችን ኮምፔር በማድረግ አውትፑታችንን አፕዴት የሚያደርግ ኦፕሬሽን ነው ማለት የቲአይ ፖርታል ኮምፖኔንት ነው። የተለያዩ አይነት እዚህ ጋር እንደምታዩቸው የኮምፓራተር አይነቶች አሉ፣ ፈንክሽኖች አሉ። ለምሳሌ መጀመሪያውን ብንወስድ ምንድነው የሚለው ኢኳል ኮምፓራተር አለ። ኢኳል ማለት ሁለት የተለያዩ ኢንፑቶች ኢንፑት ፓራሜትራቸው ወይንም ኢንፑት ቫልዩዋቸው እኩል ካልሆነ ዋን ካልሆነ በስተቀረ አውትፑቱ ምን አይሆንም ማለት ነው። ኢነርጃይዝ ወይንም አውትፑታችን ትሩ የሆነ ቫልዩ ዲስፕሌይ ያደርግልናል ማለት ነው። ስለዚህ አውትፑቱ ዋን ለመሆን የግዴታ ያሉት ሁለቱም ኢንፑቶች ቫልዩዋቸው ተመሳሳይ መሆን መቻል እኩል መሆን አለበት። 9 ከሆነ 9፣ 10 ከሆነ 10፣ ሁለቱም ኢንፑት ዋንም ኢንፑቱም ተመሳሳይ ቫልዩ ሊኖራቸው ይገባል አውትፑቱ ትሩ ለመሆን ማለት ነው። ሁለተኛው ኮምፓራተር ምን ይባላል? ኖት ኢኳል ይባላል። ይሄ ደግሞ ምንድነው? የኢኳል የመጀመሪያው ኮምፓራተር ኦፖዚት ነው። ኢኳል ከሆነ ቫልዩዋቸው ምንም አይነት አውትፑቱ ላይ ምንም አይነት ኦፕሬሽን አይኖርም። ያ ማለት ፎልስ ነው የሚሆነው ማለት ነው። ስለዚህ ዜሮ ነው የሚሆነው ማለት ነው አውትፑቱ። ስለዚህ ሁለቱም ኢንፑቶቹ ኢንፑት ዋን እና ኢንፑት ቱ የዚህ ኦፕሬሽን ምን መሆን አለባቸው ማለት ነው? የተለያዩ መሆን አለባቸው ማለት ነው። እነዚህን ሁለቱን ኮምፓራተሮች እናያለን ማለት ነው በምሳሌ። ለምሳሌ መጀመሪያው ኢኳል የምንለው ኮምፓራተር ይሄንን ይመስላል። እዚህ ጋር እንደምታዩት ይሄንን ይመስላል። እዚህ ጋር ኦልሬዲ ቫልዩ ስለሰጠሁት ነው። እስቲ አውትፑቱ ምን ይሆናል? አሁን ኢኳል ስንል ሁለቱም እኩል መሆን አለባቸው። ኢንፑት ዋን እና ኢንፑት ቱ ኢኳል ካልሆኑ አውትፑታችን ምን መሆን አይችልም? ኢነርጃይዝ ወይንም አፕዴት ትሩ መሆን አይችልም ማለት ነው። እስቲ በይሄንን በምንኛው በሲሙሌሽን እናየዋለን ማለት ነው። ሲሙሌት እናደርገዋለን ዳይሬክትሊ። አሁን እዚህ ጋር እንደምታዩት ምን አለ ማለት ነው። ሁለቱም ቫልዩዋቸው 9 ስለሆነ ኢኳል ስለሆነ እኩል ስለሆኑ ሁለቱም ምንም አይነት ልዩነት ስለሌላቸው አውትፑታችን ምን ሆነ ማለት ነው? ትሩ ሆነ ማለት ነው። ሶ አሁን አንዱን በቀይረው ከዚህ ውስጥ ለምሳሌ ይሄንን 8 ባደርገው ፎር ኤግዛምፕል 8 ባደርገው ምን ይሆናል ማለት ነው? ዳይሬክትሊ ሲስተሙ በራሱ ምን ይሆናል ማለት ኖርማሊ ኢነርጃይዝ አይሆንም ማለት ነው። ይሄ 9 ነው፣ ይሄ 8 ነው። ምክንያቱም ለምንድን ነው? ኢኳል ስለሆኑ ሁለቱም ኢኳል ካልሆኑ በስተቀር አውትፑታችን ምን መሆን አይችልም? ኢነርጃይዝ መሆን አይችልም ማለት ነው። ስለዚህ ምን መሆን አለበት ማለት ነው? ሁለቱም ተመሳሳይ። ይሄንን 8 ባድርገው አሁን ይሰራል ማለት ነው። ለምሳሌ እዚህ ጋር ትመጡና ዳውንሎድ ታደርጉታላችሁ። ትንሽ ኦልድ ቨርዥን ስለሆነች ነው። አሁን ሰራ ማለት ነው። ለምን? ሁለቱም ቫልዩዋቸው ኢኳል ስለሆኑ ማለት ነው። ይሄ እንደዚህ አይነት የኮምፓራተር ኦፕሬሽን ምን እንለዋለን ማለት ነው? ኢኳል ኮምፓራተር እንለዋለን። ሁለተኛው ደግሞ የሁለተኛው ኮምፓራተር አይነት ምን ይባላል? ኖት ኢኳል ይባላል። ኖት ኢኳል ማለት ደግሞ ቅድም እንዳለው ምንድነው? የዚህ ኦፖዚት ነው። አሁን የቅድም የመጀመሪያው ላይ ሁለቱም እኩል ካልሆኑ በስተቀረ አውትፑቱ አፕዴት አይሆንም። አሁን ሁለቱም እኩል ስለሆኑ ይሄ አውትፑታችን ትሩ ሆነ። ከዚህ ጋር ደግሞ ስትመጡ ሁለቱ ተቃራኒ ናቸው። ይሄኛው ያው የተለያየ ቫልዩ ነው ያላቸው። ይሄ 8 ነው፣ ይሄ 5 ነው። ነገር ግን አውትፑታችን ምንድነው ማለት ነው? ትሩ ነው ማለት ነው። እንደዚህ አይነት ኦፕሬሽን ያላቸው የኮምፓራተር አይነቶች ኖት ኢኳል ኦፕሬሽን ኮምፓራተር ይባላሉ ማለት ነው። ለምሳሌ ይሄንን አሁን ተመሳሳይ እናድርገው ብንል ይሄንን 5 ባደርገው ለምሳሌ ምን ይሆናል ማለት ነው? ዳይሬክትሊ ይጠፋል ማለት ነው ሲስተሙ። ያይስ አይደለ? አሁን ምን አይሆንም? ኢነርጃይዝ አይሆንም። ተመሳሳይ ስለሆኑ ማለት ነው። ተመሳሳይ መሆን የለባቸውም። አንደኛው ቫልዩ ከአንደኛው መብለጥ ወይም ማነስ አለበት ማለት ነው። እኩል ቫልዩ ላይ ካሉ አውትፑታችን ምን አይሆንም ማለት ነው? ትሩ አይሆንም ማለት ነው። ስለዚህ አሁን ይሄንን ዝም ብዬ 6 ብለው አሁን ለምሳሌ ምን ይሆናል ማለት ነው? ዳይሬክትሊ ኢነርጃይዝ ይሆናል ማለት ነው። ያቸው አይደል? እንደዚህ ኢነርጃይዝ ይሆናል ማለት ነው። እንደዚህ አይነት ኦፕሬሽኖች ምን ተብሎ ይጠራሉ? ኮምፓራተር። ኮምፔር ነው የሚያደርጉት ሁለት የተለያዩ ኢንፑቶችን ኮምፔር እያደረጉ አውትፑታችንን አፕዴት የሚያደርጉ የቲአይኤ ፖርታል ፈንክሽኖች ናቸው ማለት ነው። አመሰግናለሁ። ቀጣይ የተቀሩትን ክፍሎች ይዤላችሁ እመጣለሁ።